ዋው 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 ዋው! ትናንትና ቡታጀራ፣ ዛሬ ሸገር። እንዴት ደስ ይላል! እንዴት ደስ ይላል! እውነቴን ነው የምላችሁ። ዋው ዋው ዋው! እንዴት ናችሁ? ሰላም ናችሁ አላችሁ? ሀይሚዬ ሳቅ በሳቅ ሆናለች። እውነት ነው። ፈታ ዘና ብላ እውነቴ ነው የምላችሁ። ዛሬ ሳቅ በሳቅ ሆናለች። አይ ብሩኬ፣ አይ ብሩኬ፣ አይ ብሩኬ። ሌላ እንዳያችሁ ነው። ሌላ ሰው ነው ሎኬሽኑ የላከው። የዳወለም ሌላ ሰው ነው። እሷ ብሩክ ያለ መሰላትን ዝም ብላ መጣች ማለት ነው። እንደመጣች ደግሞ እንደጠበቀች አይደለም። ብሩኬ ነው ያገኘች። እንዴት ሮጣ ሄዳ ቅፍ አረገች። ያኔ ውድ ወላሂ ደግሞ ምን አለ ብሩኬ፣ አለርኩም ሰብርስ ያረኩሽን እንጂ አለርኩም ያለ ነው። እውነት መስላ ለምንድን ነው እንደዚህ ያደርገ ታዲያ ትላለች። ደግሞ በኪ መንገድ ፎቶ አንስቶ መንገዱን በዚህ ደርሰናል ብሎ የላኬ ነው ያለች ነው ሀይሜ። ደግሞ ሀይሜ ብሩኬ ደግሞ ሁሉም ቦታ መንገድ አለ እኮ አስፋልት አለ ብሎ ነው ያስደነገጣት ማለት ነው። በጣም ደስ ትላላችሁ። ደግሞ ብሩኬ እንኳን በሰላም ሙሽዬም በሰላም እንኳን ወደ ቤቱ ተመለሰች። እንትም እንኳን በሰላም ገባና በሰላም ደግሞ ወደ ሸገር እንኳን በሰላም ተመለስክ ወንድሜ። ዋና ሰላም ነው። መንገዱ ታውቃላችሁ፣ መንገድ ትናንትና መንገድ ዛሬ መንገድ። ይሄ ሁሉ እኮ ለፍቅር ብሎ ነው ዋጋ እየከፈለ ያለት። እውነት ፍቅር ማለት እንደዚህ ናት። እውነቴ ነው የምላችሁ ሀይሚዬ ይድለኛ ነሽ። ይሄስ አላህ የሰጠው ይሄ ስጦታ አሚን ቢና በደንብ ተቀበልና አንከባከብ። ያኔ ጀና ሴት ያላ ስጦታ መቼም ታውቃለሻ። ስለዚህ በዚህ ጊዜ ወንድ እኮ የለም። አንከባከበት፣ ያዚ በደንብ ጥብቅ አደርግና የኔ ውድይቴ በሁንካን በሰላም ገባ ብሩኬ። ሀይሚዬ ሁንካን ደስ አለሽ። ሳቅ 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 ሆነች። እውነት አላመነችም እንዳየችው ማለት ነው። ከዛ ብሩኬ ስመጣ ስታገኝ እንዴት አለች። ብሩኬ ደግሞ እንዴት ሰው ሲዳወል አመነሽ ትወጣለሽ? እኔ ሲውልሽ ቦታ እንዴት ዝም ብለሽ ትሄዳለሽ? ዛሬ እኔ ግን ሌላ ቀን ትምህርት የሆነሽ ሰው ነይ ስላት ዝም ብለሽ አትሂጂ፣ ስንት ጊዜ ነው እንደዚህ ያልኩሽ ያለ ነው። ግን አላሰብኩም ይሄ ትምህርት ይሆናልሽ ለአንቺ። ሰው ነይ ስላት ዝም ብለሽ አትሂጂ ያለ ነው። አይለመድም ከዚህ በኋላ ያለች ነው እሷም። እውነቱ ነው። ሰው ዝም ብሎ ሲጠራ ነይ ስላት ዝም ብለን ሲጠሩ ቦታ ሁልጊዜ ማገኘት አለብኝ አይደለም። እውነቴ ነው የምላችሁ። አንዳንድ ጊዜ ራሳችሁ የምትጠብቁ ከፈጣሪ ጋር ከአላህ ጋር እንደዚህ ይሻላል። እውነቴ ነው የምላችሁ። ዳስ አሁን ወደ ሙሽዬ ሀፍትሽ ወይ መለኛ እንጃ አሳዩ ቪዲዮን አለ ሲያሳዩ ሂድ ያለች ነው። ሂድ አለች። እዚህ ያሉ ልጆች አይደለም እንዴ ያለችኝ፣ አባረረችኝ። ሙሽዬ ቪዲዮን አይታ አለ ብሩኬ። እንዳያችሁ ነው እንደሰማችሁ ነው እንግዲህ። ሙሽዬ ምስኪን ነች ወላሂ። እነሱ ሀይሜን እንዳይከፋ ብላ ብሩኬን አባረረች። ቶሎ መጣ። ትናንትና ሄደ፣ ዛሬ መጣ ደግሞ። ይሄ እኮ ፍቅር እውነት ነው። ከአይን አላህ ያወጣችሁ፣ ከአይን ሁሉም ከክፉ ከሁሉም ነገር አላህ ያወጣችሁ። እሺ እውነቴ ነው የምላችሁ። በጣም ደስ ትላላችሁ። ፍቅራችሁ ደግሞ ጨምሮ 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 አላህ ይስጣችሁ። ያለ እናንተ አይደንቅም አይሞቅም። እንዴት እንሆናለን የኛ? እውነቴ ነው የምላችሁ። ያለ እናንተ ነው እቱቡም አይመስልም።
እንዴት ይደብራል። ወላሂ እውነቴ ነው የምላችሁ ዩቲዩቡ ራሱ ይደብራል። እነሱ ከሌሉ ዩቲዩብ ይደብራል። እውነቴ ነው የምላችሁ ያለ እነሱ አይሞቅም አይደንቅም።